ከዚህ እስር ቤት ማንም ሰው ማምለጥ አይችልም። ይህ እስር ቤት ብቻ ሳይሆን አንዴ ከገባችሁበት የማትወጡበት ገሃነም ይመስላል። ብዙ ሰዎች ከዚህ እስር ቤት ለመውጣት ሙከራ ቢያደርጉም መጨረሻቸው ሞት ነው። ወይም ለማምለጥ ሲሞክሩ ተይዘው ይመለሱዋታል እንጂ ማምለጥ የማይታሰብ ነው። ግን እንዴት እነዚህ 3 እስረኞች ከዚህ ምድራዊ ገሃነም እስር ቤት ሊያመልጡ ቻሉ? አብረን የምናይ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። አሁን የምነግራችሁ ፊልም ሳይሆን እውነተኛ ታሪክ ነው። ታሪኩን ለመግለጽ የተጠቀምኩት ምስል ፕሪዝን ብሬክ ከሚለው ተከታታይ ፊልም ሲሆን ታሪኩ ስለሚመሳሰል ነው። ምድራችን ላይ አንድ እስር ቤት አለ። ከገቡ የማይወጡበት ምድራዊ ገሃነም በሉት። ምንም ያለማችን እንደ ማይክል ስኮልፊልድ ፕሪዝን ብሬክን አይታችሁት ከሆነ ጭንቅላት ያላችሁ ብትሆኑና ከማንኛውም እስር ቤት የማምለጥ ብቃት ቢኖራችሁ ከዚህ እስር ቤት ማምለጥ ግን ከባድ ይመስላል። ስለዚህ እስር ቤት የማታውቁ ካላችሁ አልካትራዝ ይባላል። አሜሪካ ውስጥ ነው የሚገኘው። ይህ እስር ቤት ከ1934 ጀምሮ ሲሆን አገልግሎት መስጠት የጀመረው ከዚያ ጊዜ ጀምሮ የዓለማችን እጅግ አደገኛ የሆኑ ወንጀለኞች ቤት ሆኖ የቆየ ሲሆን ይህንን እስር ቤት እጅግ አደገኛ ያደረገው ጉዳይ ደግሞ ይህ እስር ቤት እንደምታዩት ከውቅያኖስ መሃል ሲሆን የሚገኘው ይህንን እስር ቤት የከበበው ውቅያኖስ ከእስር ቤቱ በላይ እጅግ አደገኛ ነው። አንድ ወንጀለኛ ከዚህ እስር ቤት ላምልጥ ቢል እንኳን ከእስር ቤቱ ሊያመልጥ ይችላል። ነገር ግን እስር ቤቱን ከከበበው ውሃ ወይም ውቅያኖስ ሊያመልጥ አይችልም። ውሃው እጅግ አደገኛ ሲሆን ብዙ እስረኞች ለማምለጥ ሙከራ አድርገው ነገር ግን ውቅያኖሱን ደርሰው ትንሽ እንደዋኙ ሞተው ይገኛሉ። ምክንያቱም ውሃው እጅግ ቀዝቃዛ በመሆኑና ብቻ የብስ ወዳለበት ለመድረስ ሩቅ በመሆኑ ነው። ማንም ሰው ከዚህ አደገኛ እስር ቤት እንደ ዕድል ሆኖ ቢያመልጥ እንኳን ከእስር ቤቱ እጥፍ አስቸጋሪ ነገር ይገጥመዋል። እርሱም አስቀድሜ እንደነገርኳችሁ ትንሽ እንደዋኛችሁ ነፍሳችሁን የሚለየው ቀዝቃዛ ውሃና እጅግ አደገኛ የሆኑ የባህር አውሬዎች ወይም ሻርኮች ሊገጥሟችሁ ይችላል። ከዚህም የተነሳ ማንም ወንጀለኛ ከዚህ እስር ቤት ማምለጥን ይፈራል፣ ምክንያቱም መጨረሻው ሞት እንደሆነ ስለሚያውቅ። እናም እንዴት እነዚህ 3ቱ እስረኞች ሊያመልጡ ቻሉ? ነገሩ እንዲህ ነው። ዓመቱ እንደ ፈረንጆቹ 1962 ነው። 4 ወንጀለኞች ከዚህ አደገኛ እስር ቤት ወይም አልካትራስ ለማምለጥ ያቅዳሉ። የዚህ ዕቅድ ቁልፍ ሰው ወይም ማስተርማይንድ የምንለው ማለት ነው ፍራንክሊ ሞሪስ የሚባል ሲሆን ፕሪዝን ብሬክ የሚለውን ተከታታይ ፊልም አይታችሁት ከሆነ ልክ እንደ ማይክል ስኮልፊልድ ማለት ነው ይህ ፍራንክሊ ሞሪስ። እናም ይህ ግለሰብ በተደጋጋሚ ከአደንዛዥ እጽ ጋር በተገናኘ በተደጋጋሚ ብዙ ጊዜ የታሰረ ሲሆን በ1950 ባንክ ሲዘርፍ ተይዞ 10 ዓመት ተፈርዶበት ቢታሰርም ይህ ወንጀለኛ ልክ እንደ ማይክል ስኮልፊልድ በጣም ከፍተኛ አይኪው የነበረው በመሆኑ ማይክል ስኮልፊልድ ሲል ግራ ከገባችሁ ፕሪዝን ብሬክ የሚል እጅግ ተወዳጅ ተከታታይ ፊልም ላይ ሲጫወት የነበረ ገጸ ባህሪ ሲሆን ታሪኩ ከዛ ጋር ተመሳሳይ ነው። እናም ይህ ግለሰብ ከታሰረበት እስር ቤት ያመልጣል። እናም ከ10 ዓመት በኋላ በ1960 እንደገና ካመለጠበት ተይዞ ወደዚህ አደገኛ ወዳልኳችሁ አልካትራዝ እስር ቤት ይታሰራል። እናም እንደርሱ ጆን እና ክላረንስ የተባሉ 2 ወንድማማች ወንጀለኞች በተደጋጋሚ አደገኛ ወንጀል በመስራታቸው እየታሰሩ ቢፈቱም አልሰማ በማለታቸው በስተመጨረሻ ወደዚህ እስር ቤት ወይም አልካትራዝ የተላኩ ሲሆን እንዲሁ አሌን ወስት የተባለ አንድ ሌላ ወንጀለኛ ከዚህ እስር ቤት አንድ ላይ 4 በመሆን ማለትም 4 ጎረቤታሞች በመሆናቸው አንድ ላይ በመሆን ከዚህ እስር ቤት ለማምለጥ ያቅዳሉ። እናም እነዚህ 4 ወንጀለኞች ሁሌም ሲገናኙ ስለሚያመልጡበት እቅድና ምን ማድረግ እንዳለባቸው የሚወያዩ ሲሆን ምን ማድረግ እንዳለባቸው ካቀዱ በኋላ 4ቱም በየክፍላቸው የነበረውን አየር የሚያስገባና የሚያስወጣውን ትንሽ የቀዳዳ ለ6 ወራት በትዕግስት ማንም ሳይሰማቸው በመወርወር መሽሎክ እስኪያስችላቸው ድረስ ትንሽዋን ቀዳዳ ያሰፉታል። ቀን ቀን እንዳይታወቅባቸው በመሸፈን ይጋርዱታል። እናም ምሽት ምሽት የተኙ በማስመሰል 4ቱም በበረበሩት ቀዳዳ በመሽሎክ 4ቱ አንድ ላይ የሚገናኙበትን ቦታ በማበጀት የእቅዳቸውን ዋነኛ አካል የሆነውን ከዚህ እስር ቤት ካመለጡ በኋላ የሚገጥማቸውን አደገኛ ውቅያኖስ የሚሻገሩበትን ታንኳ ይገነባሉ። ይህንንም ታንኳ የሚገነቡት እዚያው እስር ቤት ውስጥ ከጠባቂዎች የዝናብ ልብሳቸውን በመስረቅና ታንኳቸውን ለመገንባት የሚረዳቸውን የተለያዩ የወዳደቁ ቁሳቁሶችን በመጠቀም ማታ ማታ ሁሌ የተኙ በመምሰል በበረበሩት ቀዳዳ በመሽሎክ አንድ ላይ በመሆን የሚያመልጡበትን ታንኳ ይገነባሉ። ይህንን ነገር ሁሉ ሲያደርጉ ማንም እነርሱን የጠረጠረ የለም። ምሽት ምሽት ጠባቂዎች እንደተኙ ነው የሚያስተውሏቸው። ይህንንም ሊያደርጉ የቻሉት የተለያዩ ቁሳቁሶችን አንድ ላይ በማድረግ ማለትም የልብስ ሳሙና፣ የጥርስ መቦረሻ ሳሙናና የሲሚንቶ ርግፍጋፊና የሽንት ቤት ወረቀት አንድ ላይ በማድረግ ፊታቸውን የሚመስል አሻንጉሊት በመስራት 4ቱም ሲገናኙ ይህንን አሻንጉሊት በሚተኙበት አልጋ ላይ በማድረግና አንሶላ በማልበስ የተኙ በመምሰል ጠባቂዎችን ሁሌ የተኙ በመምሰል ያታልሏቸዋል። ዳሩ ግን እነርሱ ከጀርባ የሚያመልጡበትን መንገድ በማዘጋጀት ላይ ናቸው። ፕሪዝን ብሬክ በሉት። እነርሱ ዓላማቸው ከዚህ እስር ቤት ካመለጡ በኋላ ባዘጋጁት ታንኳ ያንን አደገኛ ውቅያኖስ ተሻግረው መኪና በመስረቅ ወደ ነፃነታቸው መገስገስ ሲሆን አቅደውም አልቀረ ይህንን እቅዳቸውን ለማሳካት ዘውትር ሙሉ አቅማቸውን አሟጠው በመጠቀም ይሰራሉ። እናም ያቺ ለወራት የለፉባት ቀን መጣች። ከዚህ አደገኛ እስር ቤት ወይም አልካትራዝ የሚያመልጡባት ቀን ማለት ነው። እናም ሁሉም ተዘጋጅተዋል። ምን ማድረግ እንዳለባቸውም ተነጋግረው ጨርሰዋል። እንደተለመደው ቀኑ ይመሻል፣ የሚያመልጡበትም ሰዓት ይደርሳል። 3ቱም ማለትም የዚህ እቅድ ቁልፍ የተባለውና መሪው ፍራንክሊ ሞሪና ወንድማማች ጆን እና ክላረንስ በእቅዳቸው መሰረት ሰዓታቸውን ጠብቀው ሲያመልጡ 4ኛው የቡድኑ አባል አሌን ወስት ማምለጥ ይቸግረዋል። ከተነጋገሩበት ሰዓት ያረፍዳል። ምክንያቱ ደግሞ እንዳይታወቅበት ሲል የበረበረውን ማምለጫ ቀዳዳ በሲሚንቶ ለስኖት የነበረ ሲሆን የሚያመልጡበት ሰዓት በደረሰ ጊዜ
ያንን በሲሚንቶ የለሰነውን ቀዳዳ ማንም ሳይሰማው ቢያፈርስም ነገር ግን ይህንን ነገር ሲያደርግ በማርፈዱ ሶስቱም ጠብቀውት ስለዘገየባቸው ያለ እርሱ ማምለጣቸውን ይቀጥላሉ። እናም ያለምንም ችግር አደገኛ የሆነው የእስር ቤቱን የሽቦ አጥር በማለፍ ከጠባቂዎች እይታ ውጪ በሆነው በእስር ቤቱ ውቅያኖስ ዳርቻ ይደርሳሉ። እናም ያንን ለወራት የለፉበትን ታንኳ በማውጣት ዘረጋግተው አየር በውስጡ በመሙላት ጉዞአቸውን ይጀምራሉ። እናም ያመልጣሉ። አስቀድሜ እንዳልኳችሁ ከዚህ እስር ቤት ማምለጥ እጅግ ከባድ ቢሆንም ከዚያ በላይ ከባዱና ሕይወትን የሚያሳጣው ጉዳይ እስር ቤቱ ሐይቅ መሃል በመሆኑና ሐይቁ ደግሞ እጅግ አደገኛ ቀዝቃዛና በአስፈሪ የባህር አውሬዎች የተሞላ በመሆኑ እነዚህን ወንጀለኞች ማንም በሕይወት ይኖራሉ ብሎ የጠረጠረ የለም። እናም ኤፍቢአይ ተጨባጭ መረጃን ባለማግኘቱ ምክንያት እነዚህ አደገኛ ወንጀለኞች ለማምለጥ ሲሞክሩ ሰጥመው ሞተዋል በማለት ጉዳዩን ብዘጋም ማንንም አላሳመነም ነበር። ምክንያቱም ምንም አይነት በድን ወይም አስክሬን ስላልተገኘ ቦታው ላይ። ነገር ግን ከ51 ዓመት በኋላ በ2013 ካመለጡት ወንጀለኞች አንዱ ጆን ኤንጅልን ከወንድማማቾች አንዱ ማለት ነው ለኤፍቢአይ አንድ ደብዳቤ ይጽፋል። ደብዳቤውም እንዲህ ይላል። ስሙን በመጥቀስ ያኔ ከአልካትራዝ ካመለጡት 3 ወንጀለኞች አንዱ እኔ ነኝ። እናም አሁን ዕድሜ 83 ነው። በካንሰር በሽታም ልሞት ስለሆነ እንደራደርና ማለትም ያለሁበትን ቦታ ነግራችሁና መታችሁ ታስሩኛላችሁ። ነገር ግን አንድ ነገር ታደርጉልኛላችሁ። እርሱም ምንድነው? በካንሰር በሽታ ልሞት ስለሆነ አስራችሁኝ፣ ነገር ግን 1 ዓመት ባልሞላ ጊዜ ውስጥ እንድታከም የምታደርጉኝ ከሆነ ያለሁበትን ቦታ ልንገራችሁና ኑና ውሰዱኝ የሚል ነበር። እናም ኤፍቢአይ ይህ ደብዳቤ ውሸት እንደሆነ ቢያስብም ነገር ግን ይህ ደብዳቤ ከዚሁ ወንጀለኛ እንደሆነ ለማረጋገጥ የጣት አሻራ ምርመራ በሚያደርግበት ሰዓት ውሸት ሆኖ ያገኘዋል ወይም አሳማኝ ያልሆነ ነገር ሆኖ ያገኘዋል። እናም በዚህ ደብዳቤ ምክንያት የአሜሪካ ፖሊስ ዲፓርትመንት እንደገና ምርመራ በመክፈት ወንጀለኞቹ ባመለጡበት ጊዜ ሪፖርት የተደረጉትን መረጃዎች ማገላበጥ ይጀምራል። እናም አንድ ነገር ያገኛል። እርሱም በጊዜው የእስር ቤቱ ጠባቂዎች እስረኞቹ ባመለጡበት ወቅት አካባቢውን ሲፈትሹ ከእስር ቤቱ በስተጀርባ አነስ ያለች ታንኳና በጊዜው ማለትም እስረኞቹ በሚያመልጡበት ዕለት ሌሊት ላይ አንድ ህገወጥ ጀልባ እዚያው እስር ቤት አካባቢ እንዳስተዋሉ ሪፖርት ያደረጉትን መረጃ ያገኛሉ። እናም እነዚህ ወንጀለኞች ኤፍቢአይ እንዳሉ ለማምለጥ ሲሞክሩ ሰጥመው ሞተው ሳይሆን በስነ ስርዓት እንዳመለጡ ይረዳል። እናም ኤፍቢአይ የወንጀለኞችን የተለያዩ መረጃዎች በመሰብሰብ እንደገና ኤጀንቶችን አሉ ብሎ ወደ ጠረጠረበት ቦታ በመላክ ለማስፈለግ ይሞክራል። እናም በ1967 ፍራንክሊ ሞሪን የሚያውቀውና ጓደኛው የሆነ ሰው ለኤፍቢአይ ኤጀንቶች አሁን ላይ ፍራንክሊ ቦታ እንደቀየረና ሜሪላንድ ወደሚባል ሀገር እንደሄደ ይነግራቸዋል። በተጨማሪም ሁለቱን ወንድማማች ወንጀለኞች ብራዚል ውስጥ አየን የሚሉ ሰዎችም አልጠፉም ነበር። ነገር ግን የእነዚህ ወንድማማች ቤተሰቦች ማለትም እናት ለመርማሪ ፖሊሶች አንድ ነገር ትነግራቸዋለች። እርሱም ሁሌ ማንነታቸው ከማይታወቁ ሰዎች በየዓመቱ የእንኳን አደረሰሽ ፖስት ካርድ ይላክልኛል። በተጨማሪም ሁሌ የእናቶች ቀን በደረሰ ቁጥር እንዲሁም ማንነታቸው ከማይታወቁ ሰዎች አበባዎች ይላኩልኛል ስትል ታስረዳቸዋለች። ብዙ ሰዎችም ሶስቱንም ወንጀለኞች ፍሎሪዳ ላይ እንዳዩዋቸው በተደጋጋሚ ለፖሊስ ሪፖርት ያደረጉ ቢሆንም አንድ መረጃ ግን በትክክል እነዚህ እስረኞች ማምለጥ ከማይቻልበት እስር ቤት አልካትራዝ እንዳመለጡ የሚያስረዳ መረጃ ተገኘ። እርሱም በ1975 የሁለቱ ወንድማማች ቤተሰብ የቅርብ ጓደኛ የሆነ የወንድማማቾችን ፎቶ በ1975 የተነሱትን ማለትም ካመለጡ ከ13 ዓመት በኋላ ማለት ነው ለቤተሰቦቻቸው ይሰጣሉ። እና መርማሪዎች ይህንን ፎቶ ከወንጀለኞቹ ወንድማማች ፎቶ ጋር በማስተያየት በሚመረምርበት ጊዜ ራሳቸው ሆነው ያገኛቸዋል። ስለዚህ ሶስቱም እስረኞች ከዚህ አደገኛ እስር ቤት እንዳመለጡ ከስንት አስቸጋሪ ምርመራዎች በኋላ ግልጽ ሊሆን ችሏል ማለት ነው። ለማንኛውም ማምለጣቸው አጀብ የሚያስብል ነው። ኤፍቢአይም ማምለጣቸውን ካረጋገጠ በኋላ ትተዋቸዋል። ለምን እንደተዋቸው ግልጽ ባይሆንም ለማንኛውም እንዲህ አይነት አሪፍ መረጃዎችንና ሌሎችንም ለማግኘት ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።